ታሪኩ የሚጀምረው በአንድ የግንባታ ቦታ ላይ ሲሆን አንድ ሰራተኛ በመሬት ውስጥ የተቀበረ በጣም አደገኛ ነገር ያየ ይመስል አብሮት የሚሰራውን ሰው ከእንግዲህ እንዳይቆፍር ለማስቆም በኃይል እየሮጠ ይመጣል። ወዲያውኑ መረጃው ሱፐር ኤጀንት ለሆነችው ሱዛና ዘንድ ይደርሳል። ከግንባታ ቦታ የተላከው ፎቶግራፍ ያልፈነዳ የድሮ ቦምብ መሆኑን ስለሚያሳይ ወዲያውኑ የአደጋ ጊዜ ደውል ይጮኻል። በዚህ ጊዜ ሜጀር ዊል የተባለ ሰው በልምምድ ቦታ ላይ ጥይት እየተኮሰ ሳለ ስልኩ ይጠራል። እሱም ፎቶውን ተመልክቶ ቦምቡ ከሁለተኛ የዓለም ጦርነት የተረፈ ባለ 1000 ፓውንድ ከባድ ቦምብ መሆኑን ይረዳል። በመሆኑም በአካባቢው የ800 ሜትር ራዲየስ ክልል ተዘግቶ ህዝቡ እንዲለቅ ትዕዛዝ ያስተላልፋል። ፖሊስና ወታደሩ በፍጥነት አካባቢውን ተቆጣጥረው የሰፈሩ ነዋሪዎች ማስለቀቅ ይጀምራሉ። ከባንክ አጠገብ ባለው ህንፃ ላይ አንድ ፖሊስ የአንድ አፓርታማ በር ቢያንኳኳም ማንም ባለመውጣቱ ክፍሉ ባዶ እንደሆነ ያስባል። ነገር ግን በክፍሉ ጨለማ ውስጥ የሚንቀሳቀሱ ሰዎች ነበሩ። በሌላ በኩል ራሂም የተባለ ወጣት አረጋቢ ወላጆቹን ይዞ ከህንፃው እንዲወጡ ይረዳቸዋል። ሜጀር ዊል ከግንባታው ቦታ ላይ ደርሶ ቦምቡን ከሩቅ ከተመለከተ በኋላ ሰራተኞቹ በቦምቡ ዙሪያ ያለውን ፈሳሽ እንዲያስወግዱ ያዛል። በመቀጠልም ዊል ከ2 ዓመት በፊት ሊያከሽፉ ስላልቻሉትና የከተማዋን ግማሽ ስላጠፋው ሌላ ቦምብ የሚያሳይ ቪዲዮ ለቡድኑ በማሳየት ጥንቃቄ እንዲያደርጉ ያስጠነቅቃቸዋል። የግንባታው ቦታ በርካታ ኤሌክትሪክ ገመዶች መኖራቸውን ስለሚያሳይ በመላው አካባቢ መብራት እንዲጠፋ ይደረጋል። በመገል ላይ አንድ ሲቪል ሰው የፖሊስን ማስጠንቀቂያ ችላ በማለት ላፕቶፑን ለመውሰድ በኃይል እየሮጠ ይመጣል። ፖሊሶቹ ተከትለው ይይዙታል። ከጥቂት ደቂቃዎች በኋላ ፖሊስ መላውን አካባቢ በተሳካ ሁኔታ መቆጣጠሩን ያውጃል። ነገር ግን በዚያ ጨለማ አፓርታማ ውስጥ ኮሪላስና ጓደኞቹ መደበቃቸውን ማንም የሚያውቅ የለም ነበር። በግንባታው ቦታ ላይ ሰው አልባ ድሮኖች ይላካሉ። ኮሬፓል ማርቲን ውሃው ማፍሰስ ይጀምራል። መብራቱ ሙሉ በሙሉ ሲጠፋ የኮሪላስ ቡድን በመጨረሻ ከአፓርታማ ወጥተው ቀደም ሲል መሳሪያቸውን ወደ ደበቁበት ቤዝመንት ይሮጣሉ። ቡድኑ መብራቶቹን ሲያስተካክል ኮሪላስ ከውጭ በሩ ላይ ካሜራ ይገጥማል። ከዚያም በሩን ይቆልፈዋል። በጀርባ በር በኩል ወጥቶ በቆሻሻ ገንዳ ውስጥ የተደበቀውን ጄኔሬተር አግኝቶ ኬብሎቹን በቱቦ በኩል ወደ ምድር ቤት ይልካቸዋል። ሌላ ካሜራ ከገጠመ በኋላ ቡድኑ ማይል መሳሪያ በመጠቀም የምድር ቤቱን ግንብ መስበር ይጀምራሉ። ኮሪላስ ወደ ውስጥ ሲመለስ በአንድ ቀበሮ ደንግጦ ቢበረግግም ችላ ብሎ ያልፋል። በፖሊስ ጣቢያው ሱዛና በመንገድ ላይ የሚንቀሳቀስ ነገር አይታ ስለተጨነቀች ድሮኑ እንዲከተለው ታዛለች። ነገር ግን እሱ ያየው ቀበሮ ብቻ ነበር። በምድር ቤት ውስጥ ቡድኑ የተለያዩ መሳሪያዎችን በመጠቀም ግንቡን መቆፈር ይቀጥላሉ። ብዙም ሳይቆይ የባንኩ የአደጋ ደውል መጮህ ይጀምራል። በመሆኑም አንድ የባንክ ሰራተኛ በድንበር ላይ ላሉ ፖሊሶች ሄዶ ማረጋገጥ እንዳለበት ይነግራቸዋል። ነገር ግን ፖሊሶቹ መብራት በመጥፋቱ ምክንያት በየቦታው ደውሎች እየጮሁ እንደሆነ ነግረው ያባርሩታል። ቡድኑ ድምፅ ወደሚበዛው ትልቅ መቆፈሪያ ሲቀይሩ ኮሪላስ መንገዱና ካሜራዎችን ለመከታተል ወደ ውጭ ይወጣል። የፖሊስ መኪና ባለፈ ቁጥር ለጓደኞቹ ምልክት እየሰጠ መኪናው እስኪያልፍ ድረስ ቁፋሩን ያስቆማል። ማርቲን ለዊል ውሃው ማፍሰሶ ማጠናቀቁን ይነግረዋል። ዊልም ብርጭቆዎቹን ሲሞላ ያገኘዋል። ዊል ስራ ሲያጠናቅቅ መጠጣት ባህላቸው እንደሆነ ይናገራል። ከዚያም ዊልና ማርቲን በቦምቡ ላይ ስራ ለመጀመር መሳሪያዎቻቸውን ይዘው ይቀርባሉ። ሱዛናም የፖሊስ መኪናዎችን በሙሉ ከአካባቢው ታስወግዳለች። ዊል ቦምቡን መርምሮ የጊዜ ማክሸፊያ እንዳለው ይናገራል። ይህ በሚቀጥሉት 48 ሰዓት ውስጥ በማንኛውም ደቂቃ ሊፈነዳ ስለሚችል ዊል እንዳይሰራ ለማድረግ ማግኔቲክ የሰዓት ማቆሚያ ይጠቀማል። ሁሉም ነገር ከተገናኘ በኋላ ሁሉም ሰው ተደብቆ መሳሪያውን ያበረዋል። እንደ ዕድል ሆኖ መሳሪያው ቦምቡ ሳይፈነዳ ሰዓቱን በተሳካ ሁኔታ ቆመዋል። አሁን ደግሞ ቁጥጥሩ የሚደረግበት ፍንዳታ ለመስራት መከላከያ ግንብ መገንባት አለባቸው። ይህም እስከ 5 ሰዓት ሊወስድ ይችላል። በምድር ቤት ውስጥ ግን ቡድኑ የብረት ግንብ ስለገጠማቸው መቆፈሪያውን ወደ ብረት መቁረጫ ይቀይሩታል። ብዙም ሳይቆይ ግንቡን ሰብረው በመግባት በቀጥታ ወደ ባንኩ ጠንካራ ክፍል ይገባሉ። ካሜራውን በስፕሬ ከጋረዱ በኋላ ሳጥኖቹን በሙሉ እየሰበሩ በርካታ ገንዘብና ጌጣጌጦቹን ይሰርቃሉ። የወርቅ አሜሪዎች ቢኖሩም እጅግ ስለሚከብዱ ጥለዋቸው ይሄዳሉ። በግንባታው ቦታ ላይ ወታደሮች ግንቡን እየገነቡ ሳለ ዊል ማርቲን ቦምቡን ሲነካው አይቶ ሁሉም ሰው አካባቢውን እንዲለቅ ጥሩምባ ይነፋል። ማርቲን በቦምቡ ላይ የተወሰኑ ቦታዎች እንዳልተዘጉ አስተውሏል። ይህም የ80 ዓመት ቦምብ ሊሆን ስለሚችል እንደ እንግዳ ነገር ይቆጥረዋል። ዊል ግን ቦምቡ በጥሩ ሁኔታ ተጠብቆ ስለቆየ ነው በማለት ሰዎቹን ወደ ሥራ ይመልሳቸዋል። ከጥቂት ደቂቃዎች በኋላ አንድ ወታደር በስካነሩ ላይ ቦምቡ እንደገና እየቆጠረ መሆኑን ያያል። ይህ ማለት የሰዓት ማቆሚያው ተበላሽቷል። ወታደሮቹ በሙሉ ሲሮጡ ዊል መሳሪያዎችን ይዞ ይቀራል። ሰዓቱን ለመዝጋት ፊውዝን መቆፈር አለበት። ዊል በቆስታ መቆፈር ሲጀምር በጣቢያው ያለው ኦፊሰር
በድሮኑ የሙቀት ካሜራ ላይ የወታደሮች ጄኔሬተር ያልሆነ ሌላ የሙቀት ቦታ ያስተውላል። ሱዛና ወዲያውኑ ዊል ስራውን እንዲያቆም ታዛለች። ምክንያቱም ይህ ምስጢራዊ የሙቀት ቦታ ለመፈተሽ ፖሊሶችን ስለምትልክ። በድንገት ዊል ማርቲን ወደ ቦምቡ ተጠግቶ አይቶ እንደሚመለስ ይጮህበታል። ማርቲን የእሳት ማቆሚያውን አንቀሳቅሶታል። ምክንያቱም መሳሪያው ከተበላሸ የእሱ ኃላፊነት እንደሆነ ያስባል። ዊል ግን ለህይወት አይገባም ብሎ ከሌሎች ወታደሮች ጋር እንዲደበቅ ይልከዋል። በግንባታው ክፍል ውስጥ ኮሪላስ ከአንድ ልዩ ሳጥን ውስጥ አንድ ነገር ያወጣል። ኤክስ የተባለ አጋሩ ደግሞ በጋሪው ውስጥ እንዲከተው ያሳስበዋል። ኮሪላስ ባይፈልግም እንዳለው ያደርጋል። ከዛም ኮሪላስ ፖሊሶች እየመጡ መሆኑን በካሜራ አይቶ ጓደኞቹ ዝም እንዲሉ ያደርጋል። ይህንን ትሩንም ያጠፋዋል። የፖሊስ መኪና ከህንፃው ፊት ለፊት ቆሞ ወደ ውስጥ ለመግባት ቢሞክሩም በሩ ተቆልፏል። በአካባቢው ለመፈለግ ሲሰማሩ ኮሪላስ ሰዎች ስራቸውን በዝምታ እንዲቀጥሉ ይነግራቸዋል። በዚህ ጊዜ ሱዛና የሙቀት ቦታው እንደተጥፋ ታስተውላለች። ፖሊሶቹ ኮሪላስን በጓሮ መንገድ ላይ ይውታል። እሱም ወዲያውኑ መሮጥ ይጀምራል። ለብሩ እንዲፈጥኑም ይነግራቸዋል። ሰዎቹ ሳጥኖቻቸውን በፍጥነት መሙላት ይጀምራሉ። ኦፊሰሮቹ በሩ ስለተቆለፈ ኮሪላስን መከተል ስላልቻሉ በሩን ለመስበር ከመኪናቸው መሳሪያ ይወስዳሉ። በግንባታ ቦታ ላይ ዊል መጥፎ ስሜት እየተሰማ መሆኑን ገልጾ ሁሉም ሰው ጆሮውን እንዲይዝና ኮፍያ እንዲያደርግ ይናገራል። በድንገት የቦምቡ ድምፅ ይቆምና ቦምቡ በኃይል ይፈነዳል። አስፈሪ ንዝረ ማዕበል በአካባቢው ይሰራጫል። ፍንዳታው ድሮኖቹን ቢጥላቸውም ቢያንስ ከተከለከለው ክልል ስላልተሸጋገረ የተፈናቀሉትን ሰዎች ደህና ናቸው። ወታደሮቹ በሙሉ ቢተርፉም ዊልና አንድ ወታደር ይቆስላሉ። በጋሮ መንገድ ላይ የነበሩ ፖሊሶች በፍንዳታ ወድቀው ተጨማሪ እርዳታ ይጠይቃሉ። ሱዛናም ተጨማሪ ሰዎችን ትልካለች። ኮሪላስ ከብሩ ጋር ተገናኝቶ የሰረቀውን ልዩ ዕቃ ለመፈተሽ አንዱ ሳጥን ይከፍታል። ሌሎቹ ፖሊሶች በአቅራቢያው ስላለ መፍጠን እንዳለባቸው ቢያስታውሱትም ኮሪላስ ግን ዕቃው ደህና መሆኑን ለማረጋገጥ ጊዜ ይወስዳል። አሁን ቡድኑ በታቀደው መሰረት ሊበተን ይችላል። ኮሪላስና ዋይ ወደ ጣሪያ ወጥተው ሁለት ድሮኖችን ያወጣሉ። አንደኛው ባይሰራ ኮሪላስ በፍጥነት ይጠግነዋል። ሳጥኖቹ በድሮኖቹ ላይ አስረው ወደ አየር ይሰዷቸዋል። ፖሊሶቹ በሰማይ ላይ ቢያዩዋቸውም የፖሊስ ድሮኖች እንደሆነ ያስባሉ። ከጥቂት ደቂቃ በረራ በኋላ ድሮኖቹ ሌላ ጣሪያ ላይ ያርፋሉ። ሳጥኖቹም አንዲት ሴት ትቀበላቸዋለች። በዚህ መሃል ኤክስና ዜድ ወደ መንገድ ወጥተው በአንድ የፍሳሽ ማስወገጃ ቀዳዳ ዙሪያ የሐሰት ግንባታ ምልክቶችን ያስቀምጣሉ። ወርታይ ሲወርዱ ፖሊሶች በደህንነት ካሜራ ላይ ያዩዋቸዋል። ሱዛና ከመሬት በታች የሚሰሩ ሰራተኞች ሆነው የአደጋ ማስጠንቀቂያ ሳይሰሙ ቀርተው እንደሆነ ትጠራጠራለች። ኮሪላስና ዋይ ከህንፃው ሲወጡ አንድ ኦፊሰር የቆሰለውን ጓደኛውን ትቶ በሩን ሰብሮ ወደ ውስጥ ይገባል። በመንገድ ላይ ፖሊስ መኪና መጥቶ ኮሪላስና ዋይን ሳያቸው ወዲያውኑ መሬት ይጀምራሉ። የሩጫ ማሳደድም ይጀምራል። ሰዎቹ ፖሊሶቹን ለማደናገርና ለማዘግየት ሲሉ ወደ መኪና ማቆሚያው ገብተው በግንቦች ዙሪያ ይደበቃሉ። በመጨረሻም በጀርባ በሩ በኩል ያመልጣሉ። መኪናው እነሱ ለመከተል ጊዜ ስለሚወስዱበት ሁለቱ ወደ ፈሳሽ ቀዳዳው ደርሰው ወደ ውስጥ ለመግባት ጊዜ ያገኛሉ። ከተከለከለው ክልል ውጪ ኤክስና ዜድ ከቀዳዳው ወጥተው በቫን መኪና የሚጠበቀውን የመጨረሻውን የቡድን አባል ያገኙታል። ብዙም ሳይቆይ የፖሊስ መኪናዎች መጀመሪያ ቀዳዳ ላይ ይደርሳሉ። ፖሊሶቹም ወደ ፍሳሽ መስመሩ ይገባሉ። ይህም ኮሪላስና ዋይን ወደ ሌላ መተላለፊያ እንዲደበቁ ያስገድዳቸዋል። በዚያኑ ቅጽበት ያቺ ሴት ወደ ቫኑ ወጥታ የሰራችላቸውን ኬክና ሳጥኖች ትሰጣቸዋለች። ኤክስ ከፍሏት ይሸኛታል። ፖሊሶቹም በመጀመሪያ ቀዳዳ በኩል ሲወጡ ቫኑ አካባቢውን ጥሎ ለመሄድ ይገደዳል። በግንባታው ቦታ ላይ ማርቲን ቦምቡ ከሁለተኛ የዓለም ጦርነት እንዳልሆነ ስለሚያስብ የኬሚካል ምርመራ ማደረግ አለበት ብሎ ይከራከራል። ዊል ግን ባልተመቸ ስሜት ሆኖ ይህ ከእንግዲህ የእነሱ ስራ እንዳልሆነ ይናገራል። በመሆኑም ጉዳዩን ሱዛና ለፖሊስ የምርመራ ቡድን እንድታስተላልፈው ያደርጋል። በዚያኑ ቀሰብ በህንፃ ውስጥ ያለው ኦፊሰር የምድር ቤቱን ቀዳዳና የባንክ ዘረፋውን አግኝቶ ሪፖርት ያደርጋል። ሱዛናም ሌቦቹን እንዲፈልጉ ቡድን ታሰማራለች። ኮሪላስና ዋይ በመጨረሻ ቀዳዳው ሲወጡ ለጓደኞቻቸው ይደውላሉ። ቫኑን በፍጥነት ወጥቶ ይወስዳቸዋል። ኮሪላስ ወዲያውኑ ያንን ልዩ ዕቃ ለመፈተሽ ሳጥኑን ይጠይቃል። ቫኑ የፖሊስ መፈተሻ ኬላ ሲደርስ ከለንደን ውሃ የመጡ ሰራተኞች ለመምሰል የሐሰት ሰነድ ያሳያሉ። ፖሊሶቹም አምነው ያሳልፏቸዋል። በጣቢያው ሱዛና ፈሳሽ መስመር የገቡትን ሰዎች ፎቶ አይታ ልብሳቸው ላይ የለንደን ውሃ አርማ እንዳለ ታስተውላለች። በመሆኑም ሰዎቹ እንዲፈልጉ ታዛለች። በኬላው ላይ ያሉ ፖሊሶች ተመሳሳይ አርማ ያለው ቫን አሁን ማለፉን ይነግሯታል። በዚህ መሃል ሌቦቹ በአንድ ጋራጅ ውስጥ ቆመው የመኪናውን ሰሌዳ ይቀይራሉ። አርማውንም ከልብሳቸው ላይ ያነሱታል። ከዚያም ወደ መንገድ ተመልሰው በመጨረሻ ከከተማ በመውጣት ደስታቸውን ያከብራሉ። ፖሊሶች የባንኩን ክፍል በሚመረምሩበት ጊዜ ራሂም ወደ ኬላው ቀርቦ ቤተሰቡ ሊበሩ ስለሆነ ከአፓርታማው ሻንጣቸውን መውሰድ እንደሚፈልጉ ይናገራል። ፖሊሶቹ የወንጀሉ ቦታ ውስጥ እንደሚኖሩ ሲሰሙ ቤተሰቡ የምስክርነት ቃል እንዲሰጡ ወደ ጣቢያ ወስዷቸዋል። በግንባታው ቦታ ላይ ሁለት የበላይ መኮንኖች መጥተው ዊል ለምን ስህተት ሪፖርት እንዳደረገ ይጠይቁታል።
የድሮ ያልተመዘዘ ታሪኩንም ያነሱበታል። ዊል ግን ቅድሚያ የሚሰጡት ቦምቡን ማክሸፍና ከተማውን ማዳን እንደነበር ይነግራል። ከዚያም ዊል ቡድኑ እንዲያከብር መጠጥ ያካፍላል። ነገር ግን የራሱን ሳይጠጣ መሬት ላይ ያፈሰዋል። በፖሊስ ጣቢያው ሱዛና ቤተሰቧን ትጠይቃለች። ራሂም እንደሚያብራራው 2 ሰማያዊ ልብስ የለበሱ ሰዎች ወደ ቤታቸው መጥተው ከባለቤቱ የተላከ ሰነድ አሳይተው መሳሪያ ለማስቀመጥ የምድር ቤቱን ቁልፍ ጠይቀውታል። አባቱ ሊደራቸው ባይፈልግም ራሂም እንደ ስደተኛ ባለስልጣን የሚመስል ሰው ሲመጣ ችግር እንዳይፈጠር መተባበር እንዳለባቸው ያውቃል። ራሂም ቁልፉን ቢሰጣቸውም እውነተኛ ዓላማቸውን ግን አያውቅም ነበር። በመጨረሻም ሌቦቹ በቀጠሮ ወደሚገኘው ደህንነቱ የተጠበቀ ቤት ይደርሳሉ። ልብሳቸውን አውልቀው ከቫኑ ጋር በአንድ ላይ ለመቃጠል ያዘጋጃሉ። ልብሳቸውን ሲያውልቁ ዋይና ዜድ ወርቅን ጨምሮ ጥቂት ተጨማሪ ነገሮችን ለራሳቸው እንደሰረቁ ይገለጣል። ከዚያም ኩርለስ በመጨረሻ የዚያን ልዩ ዕቃ ሚስጥር ያሳያቸዋል። ይህ $30 ሚሊዮን የሚያወጡ ያልተቆረጡ አልማዞች ነበሩ። ገንዘቡም እኩል እንደሚካፈሉ ቃል ይገባላቸዋል። ኩርለስ ስልክን ለመደወል ወደ ውጭ ይወጣል። በድንገት 2 የታጠቁ ሰዎች ወደ ክፍሉ ሰብሮ በመግባት ቡድኑ እጃቸውን እንዲሰጡ ያዛሉ። ዜድ ለመታቸው ቢሞክርም በፍጥነት ይደበደባል። አንደኛው ሰው ተኩሶ ዋይን ይመተዋል። ሹፌሩን ይይዘዋል። ኤክስን ለማምለጥ ሲሮጥ የታጠቀ ሰው ይተከተለዋል። ሌላኛው ደግሞ ሹፌሩን ይደበደበዋል። ማሳደዱ ፎቅ ላይ ይቀጥላል። ኤክስ በመስኮት በኩል በመሰል ከጥቂት ይመልጣል። በጓሮ መሬት ላይ ሲያርፍ ግን ሎዶ የተባለ ሰው መሳሪያውን ይዞ ይጠብቀዋል። ብሩ በጋራጊ ውስጥ ተቆልፎባቸው ኩርለስን መርገም ይጀምራሉ። እሱ ግን ችላ ይላቸዋል። በሳሎን ውስጥ ኩርለስና አዳዲሶቹ ሰዎች መጠጥ እየጠጡ ዘረፈውን ይከፋፈላሉ። ሎዶም የኩርለስ የአጎት ልጅ እንደሆነ ይገለጣል። ሎዶ ኩርለስ ስለ አልማዞች እንዴት እንዳወቀ ይጠይቀዋል። ኩርለስም ቀደም ሲል ይሰራለት ለነበረውና አሁን ለሚጠላው ሰው የሚሰበሰቡ እንደነበሩ ይናገራል። ከጥቂት ጊዜ በፊት ኩርለስ ወደ ጦርነት ቀጠናዎች እየበረረ በስውር ወደ ድንጋዮች ይሰበሰብ ነበር። በመቀጠልም ድንጋዮቹን በሰውነት ውስጥ ላይ ደብቆ በመውጣት በአለቃው የባንክ ሂሳብ ውስጥ አስቀምጣቸው ነበር። ነገር ግን አለቃው ስለ ካደው አሁን ኩርለስ በቀል ይፈልጋል። ሎዶ አንድ አልማዝ ሲጠይቅ ኩርለስ ይስማማል። ነገር ግን ሎዶ ተጨማሪ ሲጠይቅ ኩርለስ ይቆጣል። ሎዶ የሆነ ነገር እንደተጠራጠረ ገልጾ ስምምነቱን በመቀየር 50% ሊሰጠው ይጠይቃል። ክርክር ይነሳል። ሎዶ መሳሪያውን ጠረጴዛው ላይ እስኪመታ ድረስ ይጮኋል። ፍንዳታው አንዱን አልማዝ ይሰብረዋል። ይህ ሊሆን የማይገባ በመሆኑ ኩርለስ ሌሎቹ አልማዞች በፍጥነት ሲመረምር ሁሉም የሐሰት መሆናቸውን አውቆ በጥልቅ ያዝናል። ኩርለስ ይህንን እንደሚያውቅ ቢምልም ሎዶ ግን ስላላመነው ሰዎቹን እንዲይዙት ያዛል። ሰዎቹ ኩርለስን እጅ ጠረጴዛ ላይ ሲይዙት ሎዶ እውነቱን እንዲናገር እጁን በመሳሪያ ይመቷል። ኩርለስ ከዚህ ጀርባ እንዳልነበር ቢናገርም ሎዶ ዘረፋዎችን በሙሉ ኩርለስ በመኪና የኋላ ሻንጣ ውስጥ እንዲከቱ ያዛል። ብሩ በአካባቢው ጥለው ሲሄዱ የድሮ ቡድን አሁን ጋራጅ ውስጥ ተቆልፎባቸዋል። ይህ በእንዲህ እንዳለ መላው ነዋሪዎች ወደ ቤታቸው እንዲመለሱ ይፈቀድላቸዋል። መብራት ገና ስላልመጣ የራሂም ቤተሰብ የአባታቸው ዊልቸር በደረጃው ላይ ተሸክመው በመውጣት አለባቸው። ቤተሰቡ እቃዎቻቸውን በሚይዙበት ጊዜ ራሂም ወደ ጣሪያ ወጥቶ በአንድ አበባ ማስቀመጫ ውስጥ የተደበቀ እውነተኛ አልማዞች ከረጢት ያወጣል። ከዚያም ወደ ክፍሉ ተመልሶ የሻንጣዎችን እጀታ በመቁረጥ አልማዞችን በውስጡ ይደብቃቸዋል። ለወንድሙ ሁሉም ነገር በጥሩ ሁኔታ እንደተጠናቀቀ ያረጋግጣለታል። ዊሊም ወደ ቤቱ ተመልሶ ቁስሉን ለመታጠብ ገላውን ይታጠባል። በዚያኑ ቅጽበት ከበላይ መኮንኖች ስልክ ይደርሰዋል። በምርመራ ቦምቡ ከሁለተኛ የዓለም ጦርነት እንዳልሆነ ከጦር ሰራዊት የተሰረቀ መሆኑን ያረጋግጣል። በመሆኑ ዊል በማግስቱ ጠዋት ቀርቦ ማብራሪያ ይሰጥ ይታዘዛል። በገጠሩ ቤት ኤክስ በቫኑ በር ስለል ላይ ተንሰልሶ ይሳካለታል። በከባድ ሁኔታ የቆሰለው ዋይን ከፈታ በኋላ ሌሎቹንም ይፈታቸዋል። ሾፌሩ ቫኑን ያለ ቁልፍ በማንሳት በሩን እስኪሰብረው ድረስ ይጋጨዋል። እንዳጋጣሚ ሆኖ ለዋይ በጣም ዘግይቶ ነበር። እሱም በሴት እቅፍ ውስጥ ህይወቱ ያልፋል። ከዛም ኤክስ ታብሌቱን አውጥቶ በቡድኑ ልብሶች ላይ መከታተያ ስለጫነ የኩርለስን ቦታ ለማግኘት እንደሚችል ይገልጻል። ሶስቱ በሁለት መኪናዎች ተከትለው ይነሳሉ። በሎዶ መኪና ሻንጣ ውስጥ ኩርለስ ለአንድ ምስጢራዊ ቁጥር አደጋ ላይ መሆኑን ገልጾ የአቅጣጫ መረጃውን በቴክስት ይልካል። ለሎዶ ምህረት እንዲያደርግለት ቢጮህም ሎዶ ግን ድምፁን ለመሸፈን ሙዚቃውን ይከፍታል። በጦር ሰራዊቱ መጋዘን ውስጥ ማርቲን በሰዓት የሚቆም ማቆሚያ ላይ ምርመራ ሲያደርግ አንድ ተጨማሪ ቺፕ ያገኛል። ይህም መሳሪያው ተሻሽሎ እንደነበር ያረጋግጣል። በፖሊስ ጣቢያ ፖሊሶች በመጨረሻ አፓርታማውን ሰነድ ተከትለው ከስርቆትና ከአልማዝ መውጣት ወንጀል ጋር ረጅም ታሪክ ካለ ኩርለስ ጋር ያገናኙታል። በአየር ማረፊያው ራሂም ቤተሰቡ ያለምንም ችግር ፍተሻው ያልፋሉ። በመንገድ ላይ ኤክስ ሎዶን አግኝቶ መንገዱን ሊዘጋው ሲሞክር ሎዶ ለመራቅ መኪናውን ያዞራል። ነገር ግን ጓደኞቹ ከሌላ አቅጣጫ መጥተው የሎዶን መኪና ወደ አጥር ይገፉታል። ከዚያም ኤክስ እና ሰዎቹ የሎዶን ቡድን ከበው መሳሪያ ለመቀመም መስኮቱን ሰብረው ይዋጋሉ። በሻንጣ ውስጥ ኩርለስ የሙዚቃ መቆምና የጥይት ድምፆች ይሰማል።
የመኪናው ሻንጣ በመጨረሻ ሲከፈት ዜድና ሾፌሩ ኮርላስን ጎትተው ያወጡታል። ኤክስ የኮርላስን ራስ በፕላስቲክ ከረጢት ሸፍኖ ሊያንቀው ሲሞክር በድንገት ኤክስ አንገቱ ላይ በጥይት ይመታዋል። ሾፌሩም እግሩ ላይ ሲመታ እሱና ዜድ ለመደበቅ ይሮጣሉ። ኮርላስ ግን እድሉን ተጠቅሞ ወደ ተካሹ ይሮጣል። ተኳሹ ሌላ ማንም ሳይሆን ራሱ ዊል ነበር። ከጅምሩ ጀምሮ አብረው ሲሰሩ የነበሩ ሲሆን አሁን በአንድነት ያመልጣሉ። እነሱ ከሄዱ በኋላ ዜድና ሾፌሩ የለንደን መኪና ፍተሻው ገንዘብና ጌጣጌጥ ያለበትን ከረጢት በማግኘት ይደሰታሉ። በዚህ መሃል ሱዛና በመጨረሻ ኮርላስን ፋይል አግኝታ ካሜራና ካሜራ መሰል ጋር በማስተያየት እሱ መሆኑን ታረጋግጣለች። ኦፊሰሮቹ ወዲያውኑ ለሁሉም አየር ማረፊያዎችና ተርሚናሎች የአደጋ ጥሪ ያስተላልፋሉ። ኮርላስ በአንድ ሆቴል ቆሞ ራሱን ካስተካከለ በኋላ ወደ አየር ማረፊያ ሄዶ የአደጋ ጥሪው ሳይደርስ በሐሰት ፓስፖርት ፍተሻውን ያልፋል። ማርቲን ስለ ቺፑ ስለ ሱዛና ለመንገድ ወደ ጣቢያው ሲወጣ ዊል በአፍጋኒስታን ከነበረው ጊዜ ጀምሮ እብድ ተብሎ እንደሚታወቅ ይነግራታል። እንዲሁም የራሂምን ፎቶ አይቶ የዊል አስተርጓሚ እንደነበር ይረዳል። ዊል ራሂምንና ቤተሰቡ ለደህንነታቸው ሲል ወደ አሜሪካ እንዲሄዱ የረዳቸው እሱ ነበር። ፋይሎቹ ስትመለከት ሱዛና ኮርላስን በአፍጋኒስታን የከበሩ ድንጋዮች ማውጫ ውስጥ ይሰራ እንደነበር ታረጋግጣለች። እሷም ዊል እና ራሂም ጭምር እንዲገቱ ታስተላልፋለች። ዊል በግል አውሮፕላኑ ከሀገር ሲወጣ ፖሊሶቹ ከኮርላስ እዚያ ስለታየ እሱን ለመፈለግ ወደ አየር ማረፊያ ይወጣሉ። ነገር ግን ኮርላስ ፖሊሶቹን አምልጦ ወደ አውሮፕላኑ በመግባት ያመልጣል። በዚህ መሃል ሱዛና የራሂም ወንድም በዚያ ግንባታ ላይ የሌሊት ጥበቃ እንደነበር ትረዳለች። እሷና ሰዎቹን ወደ ዊል ቤት ሲሄዱ ቦምቡ እንዴት እንደሚሻሻል የሚያሳዩ ማስታወሻዎችን ያገኛሉ። እንዲሁም በአፍጋኒስታን በደረሰ መጥፎ ጥቃት የሰዎች ሕይወት ማለፉን የሚገልጽ የጋዜጣ ጽሑፍ ያያሉ። በኢስታንቡል ከተማ ኮርላስ፣ ዊል እና ራሂም አልማዞቹን በከፍተኛ ገንዘብ ሸጠው ገንዘቡን በ3 መካከል እኩል ይከፋፈላሉ። ከዚያም በኋላ አዲስ ሕይወት ለመጀመር ይለያያሉ። ከ10 ዓመታት በፊት ኮርላስ በአሰሪው ተከርቶ እና ታፍኖ ነበር። ወታደሮቹ ሊዋጉ ቢሞክሩም በቀላሉ አሸንፈውት በመኪና ጀርባ ጣሉት። በአቅራቢያው ባለች ከተማ ዊል በራሂም እርዳታ ከአካባቢው ነዋሪዎች ጋር ሰላም ስምምነት አድርጎ ነበር። ከከተማዋ ሲወጡ ዊልና ራሂም በመንገድ ላይ አንድ መኪና አይተው ጠላቶች እንዳሉ አውቀው ለመደበቅ ይሮጣሉ። ነገር ግን ዊል ሳያውቅ ፈንጂ መርገጫ ላይ ይቆማል። ገመዶቹን በአካባቢው ፍንዳታ መኖሩን ያሳያሉ። በዚያ ቅጽበት የኮርላስ ቡድን መኪናዎችን ሲመቱ የተደበቀ ጠላቶች አንደኛውን መኪና ለመፈንዳት ይተኩሳል። የተኩሱ ልውውጥ ሲጀመር ኮርላስ ለመደበቅ ሲሮጥ ዊልን ያገኘዋል። በመሆኑም እርስ በርስ ለመርዳታ ስምምነት ያደርጋሉ። ዊል ኮርላስን ፈቶት ፍንዳታውን የሚቆጣጠረውን ሳጥን እንዳይፈልግ ይልከዋል። ጠላት ቢተኩሱበትም ዊል ከጀርባ ሆኖ ይተኩስለታል። ኮርላስ መሬቱን ቆፍሮ ቦምቡ ያለበትን ሳጥን ያገኛል። ዊልም ትክክለኛ ገመድ እንዴት እንደሚቆረጥ ያመረዋል። በዚህ ጊዜ ራሂምና ዊል ሁለቱም ጥበቃ ይደረጉለታል። ኮርላስ ገመዶቹን በሙሉ ሲቆርጥ ዊል እግሩን ማንሳት ይችላል። ራሂም የመጨረሻ ጠላቶቹ ይገድላሉ። ብሩ ለ1 ሰከንድ ብቻ ለማከብ ቢሞክሩም በሳጥኑ ውስጥ ያለ ቦምብ ስለሚነቃ በፍጥነት በመሮጥ ከፍንዳታ ያመልጣሉ። በአሁኑ ጊዜ ኮርላስ ያንን ገንዘብ ተጠቅሞ በልጅነቱ ይመኘው የነበረውን እና የአልማዝ ዓለም የሚባለውን በአፍሪካ የሚገኝ የተፈጥሮ ጥበቃ ይገዛል። ራሂም ትልቅ የቤተሰብ መኖሪያ ህንፃ እየገነባ የገዛ ድርጅቱን ይጀምራል። ነገር ግን ዘመዶቹ ስማቸው እንዲቀይሩ ያስገድዳቸዋል። ዊል ደግሞ አብዛኛው ገንዘብ በዓለም ዙሪያ ያልፈነዱ ቦምቦች ስለሚያጠፉ የበጎ አድራጎት ድርጅት ይለግሳል። ለተጨማሪ ቪዲዮዎች ላይክ እና ሰብስክራይብ ማድረግ እንዳይረሳ። ስለተከታተላችሁን እናመሰግናለን። እናንተን የመሰሉ ምርጥ ቤተሰብ ስላለንም ፈጣሪን እያመሰገንን የዛሬን ዝግጅታችንን በዚህ እንቋጫለን።